ሰላም ቤተሰቦች እንደምሰነበታችሁ። ለዛሬው እስቲ የተለያዩ ዩቲዩብ ቻናሎች ላይ ቅኝት እናደርጋለን። እስከ መጨረሻው አብራችሁን ቆዩ። በዓለም አቀፍ ደረጃ በዩቲዩብ የሰብስክሪፕሽን መጠን በሶስተኛ ደረጃ ላይ ተቀምጦ የሚገኘው ኮኮሜለን ነርሰሪ ሪሃምስ የሚባለው በህፃናት ላይ የሚሰራ የዩቲዩብ ቻናል ነው። ይህ ቻናል ከ1500 በላይ ቪዲዮዎች የጫነ ሲሆን ከ194 ሚሊዮን በላይ ሰብስክራይበሮች አሉት። በሁለተኛ ደረጃ ላይ ተቀምጦ የሚገኘው ቲ-ሲሪየስ የሚባለው የዩቲዩብ ቻናል ሲሆን ከ295 ሚሊዮን በላይ ሰብስክራይበሮች አሉት። ይህ ቻናል ከ23000 በላይ ቪዲዮዎችን የጫነ ሲሆን በተለያዩ ፊልሞችና የተለያዩ ሙዚቃዎችን በመጫን በዓለም ደረጃ በሁለተኛነት ተቀምጧል። ሚስተር ቢስት የሚባለው በዓለም አቀፍ የመጀመሪያ ደረጃ ላይ የሚገኝ የዩቲዩብ ቻናል ሲሆን ይህ ከ402 ሚሊዮን በላይ ሰብስክራይበሮች አሉት። ከ887 በላይ ቪዲዮዎችን ያልጫነው ይህ ቻናል ታዋቂ ሰዎችን በመጋበዝ እና በማወዳደር የተለያዩ ቪዲዮዎችን የሚሰራ የዩቲዩብ ቻናል ነው። የሀገራችን ዩቲዩቦች ስንመለከት በአምስተኛ ደረጃ ላይ ተቀምጦ የሚገኘው ናሆም ሪከርድስ ነው። ናሆም ሪከርድስ ወደ 2 ሚሊዮን 140 ሰብስክራይበሮች ሲኖሩት 1700 የሚጠጉ ቪዲዮዎችን አራተኛ ደረጃ ላይ የሚገኘው ምነው ሸዋ ሲሆን ይህ ቻናል ከ2 ሚሊዮን 410 ሰብስክራይበሮች በላይ ሲኖሩት ከ3000 በላይ ቪዲዮዎችን ጭነዋል። በሶስተኛ ደረጃ ላይ ከ2 ሚሊዮን 950 ሺህ በላይ ሰብስክራይበሮችን የያዘውን ዶንኪቲዩብን እናገኛለን። ዶንኪቲዩብ ከ1800 በላይ ቪዲዮዎችን ጭኖ ይገኛል። በሁለተኛ ደረጃ ከ3 ሚሊዮን 90 ሺህ በላይ ሰብስክራይበሮች ያሉትን የኢቢኤስ ቻናልን እናገኛለን። ይህ የዩቲዩብ ቻናል ከ31 ሺህ በላይ የዩቲዩብ ቪዲዮዎችን ጭኗል። በኢትዮጵያ የዩቲዩብ ቻናሎች አናት ላይ የሚገኘው ሆፕ ሚውዚክ ነው። ሆፕ ሚውዚክ ከ35,000 በላይ ቪዲዮዎችን የጫነ ሲሆን ከ3 ሚሊዮን 410 ሺህ በላይ ሰብስክራይበሮች አሉት። እንግዲህ ቤተሰቦች ለዛሬ በዚህ በቃናል። በሌላ ጊዜ ከሌላ ቪዲዮ ጋር እስከምንገናኝ ሰላማችሁ ይብዛልን።